አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዚህ ተረት ይበልልኝ። እንዴት ናችሁልኝ? እንዴት ከረማችሁ? ረመዳን እንዴት ነው? እንደውም የክርስትና እምነት ጾሙ እኛ ጋር ነው። እንዴት እያሳለፋችሁ ነው? ሙስሊም እህቶችስ እንዴት እያሳለፋችሁ ነው? ያው እንግዲህ የዘንድሮ ጾም የሚገርማችሁ ነገር በቃ ከመግባቱ መፍጠኑ ነው የሚባለው። ወላሂ በጣም ነው የፈጠነብን። እንግዲህ ዛሬ 15ኛ ቀናችን ነው ማለት ነው። ምንም ያህል እችን 5 ቀን ከጾምን 10ዋ ቀን በጣም ትፈጥናለች የባስ ማለት ነው ደግሞ እና ሁላችንም እንግዲህ ጾሞ ከሚጠቀሙት አላህ ያደርገን። ለረመዳን ብቻ ሳይሆን ተውበታችን፣ ዱዓችን፣ አለባበሳችን፣ አነጋገራችን ቁጥብ ነው ለረመዳን ማለት ነው። ሁላችንም ረመዳን ሲመጣ ከፈጣሪ በታች በቃ አፋችንንም አለባበሳችንም ሁሉንም ነገር ትንሽ ቁጥብ ጋፕ እናደርጋለን ማለት ነውና ረመዳን ከወጣ በኋላ ደግሞ የድሮ ነገራችንን በቲክቶክም ሆነ በተለያዩ ሶሻል ሚዲያ ምን ሆናቸውን ሁሉ ደግሞ መሆን ተገቢ ነው ብዬ አላምንም። ረመዳን ብቻ ሳይሆን ምን ጊዜም ራሳችንን እንድንጠብቅና ራሳችንን ልናስከብር ይገባል ማለት ነው። ከምንናገራቸውም ነገሮች ከምናደርጋቸውም ነገሮች ረመዳን ብቻ ስትመጣ በአመት አንዴ ብቻ ጠብቆ በሂጃብም በአለባበሳችን ዙሪያ አሁን ሂጃባችንን ጥለን አለባበሳችን በቃ የሆነ የሴት ልጅ ባህሪ ያላደለ አለባበስ በሶሻል ሚዲያ ለብሰን እንመጣለን ምናምን አይደለ። ረመዳን በአመት አንድ ጊዜ ስትመጣ ደግሞ ሻርፕ ለብሰው የማያውቁ ወይንም ደግሞ በስነ ስርዓት እንኳን ሴት ልጅን እንትን የሚል አለባበስ ሳንለብስ እንኖርና ረመዳን ሲመጣ ያችን አንድ ወር የግድ ተጨንቀንም ተጠበንም ያችን አንድ ወር እንለብስና ረመዳን ሲመጣ ደግሞ ያንን ነገር ገፈን ጥለን ደግሞ እንደነበርን መሆን ይሄ ተገቢ ነው ብዬ አላምንም። ስለዚህ ምን ጊዜም ባለባበሳችንም ባነጋገራችንም በምናደርጋቸው ነገሮች ሁሉ ፈጣሪ ምን ጊዜም ከኛ ጋር እንዳለ ፈጣሪ ከኛ ጋር ማናደርጋትን ሁሉ የሚያይ ጌታ እንደሆነ አምነን ውስጣችን አሳምነን ልንፈራ ይገባል እንጂ ረመዳን ስንመጣ ጠብቀን ጎም ይዘን 1 አመት 2 አመት ወር 15 ቀን እንደዛው ኦሬዲ ጎም ይዘን ኑረን ስንበዳደል ኑረን ረመዳን ስትመጣ ፈንባባል ተባብለን አፍ መባባሉ ጥሩ ነው በርግጥ። ነገር ግን እንደገና ረመዳን ሲወጣ ያን በደልና ያንን ጭካኔ ያንን ምን በፊት ስናሳልፋቸው የነበረውን ሁሉ አመልሰን የምናደርግ ከሆነ ፈጣሪ ከመቆጣቱ አይዘልም ዙር ገባችሁ አይደለ? ፈጣሪን እናስቆጣለን። የአንድ ወር ተውበት ብቻ እንዳይሆን ፈጣሪያችንን መማፀን ልባችንን ወደ ቀጥተኛው መንገድ እንዲመራልን ብንመለስ። እኛ ሰዎች ፈራሽ ነን። እኛ ሰዎች አንሳሳትም ማለት አይደለም፣ ፍጹምም አይደለንም፣ እንሳሳታለን። ግን በተሳሳትንበት ደግሞ ልክ መልሰን ደግሞ ወደ ተውበት መጠጋት ወደ ፈጣሪ መጠጋት ነው ያለብን ማለት ነው። ያያችሁት ነው በተለያዩ አረብ ሀገራቶች በተለያዩ ሀገራቶች በአለም በሉት ሀገራችን አልበቃ ብሎ የሀገራችን ጦርነት የሀገራችን ሰላም ማጣት አሰድዶን ወንድሞቻችን በየመን በረሃ በሊቢያ በረሃ እየተሰቃዩ ያሉ ወገኖቻችን ሀገራችን ላይ ስራ ስለሌለ ጦርነት ስለሆነ መኖሪያ ስላልሆነ እየወጡ ያው የሚገጥማቸውን ነገር ደግሞ በሶሻል ሚዲያ እያያችሁ ነው ማለት ነውና እንደገና ደግሞ ሰው ሀገር ላይ እያያችሁት ነው። በተለያዩ አረብ ሀገራቶች ጦርነት ደግሞ ተከፍቶ በጣም አስቸጋሪ እየሆነ ነውና ቢያንስ እንኳን ለወጣንበት አላማ አሳክተን ቤተሰቦቻችንን አይን ላይን እንዳያሳየን ተነፋፍቀው ለስንት አመታቶች የኖሩ እህቶች አሁን በስደት ላይ አለን አይደለ? እነዚህን ደግሞ አላህ ጠብቆ በሰላም ፈጣሪያችን ጠብቆ በሰላም ቤተሰቦቻችን እንዳገናኝ እንጸልይ። እኔ ግርም ይለኛል ሳቅ አንዳንድ ጊዜ ወላሂ በጣም ነው የሆነ ሁሉም ሰው ግን እኔ አሁን አንዳንድ ጊዜ የሆነ ታጠፉና መለሳችሁ ደግሞ የሆነ ልባችሁ አይጨነቅም? የሆነ ሞትን ስናስብ
ይችን ዓለም መሰናበትን ስናስብ ነገም በቃ ይሄ ሁሉ ገንዘብ ይሄ ሁሉ ነገር ህንጻውም መኪናውም ሁሉም ነገር በቃ ቀሪ እንደሆነ እኔ አንዳንዴ በጣም ደስ ይለኛል እና ረመዳንና በዓል ሲሆን በጣም ይከፋኛል አንዳንዴ እና የሚከፋኝ ምንድነው ሀባይብ ጾም ሰዓት ሲሆን ብቻ ስታፈጥሩ በኩሽና የማዳም ቀን ብቻዋን ስታፈጥር እነሱ ደግሞ በቃ ሳላ ላይ እንደዚህ ፈርሸው ምናምን ሲንጫጩ ሲዋኩ የሆነ ነገር አይሰማችሁም? በምታፈጥሩ ሰዓት ወይንም በዓል ደግሞ ለባብሰው ቤት ዘመዱ ተሸክፎ እንደዚህ በቃ ሲንጫጩ እናንተ ደግሞ በቃ ማጠም ምናምን ነው በዓልን የምናሳልፈው በርግጥ ነገር ግን አልহামዱሊላህ ለዚህ ላደረሰን ጌታ በጤና በፍቅር በሰላም እንደዚህ ቁመን ሰርተን ላደረሰን ጌታ አልহামዱሊላህ ረብል ዓለሚን ምስጋና ለፈጣሪ ይገባው እዚህም ይሄንም ቀን ያላዩታሉና ረመዳንን ለመጾም ያልታደሉ አሉና እናመሰግናለን ፈጣሪያችን አልহামዱሊላህ ያጎደለብን ነገር የለም ነገር ግን ይሄ ነገር እንደሚሰማን ሁሉ ነገ በቃ የተሻለ ነገር በአገሬ ላይ እንኖራለን ብለን ስለምናስብ እኛ ማዳም ቆሞች ራሳችን በራሳችን ጠንካሮች መሆን አለብን እላችኋለሁ ውዶችዬ ጠንካራ ሆነን ነገ የተሻለ ነገር ለመኖር አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ እኔ ያለው አልহামዱሊላህ እንደም ክርስቲያን ወገኖቼ ሰላም ብያለሁ ሰላማችሁ በዚህ ተርክ ይበልልኝ እንዴት ናችሁልኝ እንዴት እና ውዶችዬ ፈጣሪ እንግዲህ ህዝነቱን አንጣልን በስደት ላይ የመጣው በላ እንግዲህ ፈጣሪ በቃ ይበለን እላችኋለሁ ሀባይቦቼ በጣም የከፋ ነው ሁሉም ነገር የኛ ስራ የኛ ኃጢያት የኛ ይሄ ሁሉ ነገር ነው እና እንደዚህ ያደረገን ያለው አላህ እንግዲህ ፈጣሪ ይዘንልን ወላሂ ላዚም ከምንም በላይ ዛሬ ላይ ከሰው ይልቅ ገንዘብ የተበለጠበት ጊዜ ነውና ሰው በሰውነቱ ሳይሆን ሰው በመሆኑ ሳይሆን ገንዘብ አለው ወይ የምንልበት ጊዜ ነው ገንዘብ የሌለው ሰው ምንም ሰሚ እንደሌለው ገንዘብ ያለው ሰው ደግሞ በቃ በሁሉም ሰው ተወዳጅ እንደሆነ ነው ያሁኑ ጊዜ ማለት ነው ሰው በመሆኑ ብቻ የሚከበርበት ጊዜ አይደለም ያለነውና ገንዘብ ብቻ አይኖራችሁ እዚህ ቅንጭላቱ ላይ ይሰቅላችኋል ገንዘብ ካላችሁ ማለት ነው ማንኛውም ሰው ገንዘብ ከሌላችሁ ደግሞ ማንኛውም ሰው ዙሮ አያያችሁም ማለት ነውና ራሳችን አንዳንዴ ቁጭ ብለን ስናስበው ስናስተነትነው ጋይስ አንዳንዴ ክላስ ግብት ስትሉ ስራችሁን ጨርሳችሁ ልባችሁን በቃ ሰብሰብ አድርጋችሁ ራሳችሁን አዳምጡትም ገንዘብም ያለው አሜሪካም ያለው የትም ሀገር ያለው አረብ ሀገራትም ያለው ኢትዮጵያም ያለው ጠግቦ ትርፍርፍ ብሎ የሚያፈጥረውም በአንድ ተምር ወይንም በውሃ ወይንም ዝም ብሎ ውሃ ብቻ መቼም የማያስከፍል ይሄ የውሃ ብቻ ቅምስ አድርጎ የሚጾመውም ነገር ግን ሱብሃንአላህ ሀብታም እንደዛ ብር በቃ ሞልቶ ትርፍርፍ ብሎት እንዲህ ኑሮ በሰጠን እኮ ያ ረቢ የምንልበትም ነገር ግን እዛች ቀብር ገብተን አንድ ላይ ስንሆን ምን መኖር ለዱንያ ደስታ ነው እንጂ ለአኺራ ምንም የሚሰጠው ጥቅም እንደሌለ ይገባችኋል ማለት ነውና ራሳችሁን ብታጡ እንኳን ባይኖራችሁ እንኳን ከሰው በታች እንኳን ሆናችሁ ራሳችሁን ስታው ይሄን ነገር ስታስቡ እኩል ሀብታሙ ጋር እኩል እንደሆናችሁ ይገባችኋል እኔ አልহামዱሊላህ ምን ጊዜም በራሴ የምጽናናው ነገር እንኳን አይደለም እንደው አልহামዱሊላህ አሁን አልহামዱሊላህ ባለሁበት ነገር አልহামዱሊላህ ረብል ዓለሚን አላህ የተመሰገነ ይሁን ነገር ግን ከኔ በላይ በቃ ሀብታሞችን ከኔ በላይ ያላቸውን ሳይ ዝቅ ብዬ ስመለከት አሁን ቢኖረው ነገር ይጋር እንደዛችሁ አፈር የሚበላው እዛው አብሮ ሰውነቱ የሚበሰብሰው እኔ ከገባሁበት እዛው ቀብር አይደል እንደዛው አፈር ነው ያንም ሰው ወርቅ የለበሰው ያፈር ነው ምንም ልብስ ያለበሰው ያፈር ነው ፈጣሪ እኛ እዚች ምድር ላይ ስንመጣ አራቅታችን እንደመጣ ነው ሁሉ ነገ ደግሞ እዛው ያፈር ነው ነገም ደግሞ ወደሱ ተመላሾች ነን የዓለም ኮንትራት እንደሆነ ካወቃችሁት ምንም ያህል በህይወታችሁ የሚያጨናንቃችሁ ምንም ቢሆን ከሰው በታይ እንዳልሆናችሁ ይገባችኋል ውዶችዬ ማለት ነው በቃ ወላሂ ነው የምላችሁ በቃ በውስጣችሁ ምን ጊዜም ደስተኛ ትሆናላችሁ ምን ጊዜም ውስጣችሁ ሙሉ ነው የሚሆነው አልহামዱሊላህ መሳቅ ውስጣችሁ ደስተኛ ሆኖ ያላችሁን ነገር ለምን 5-10 አኮንም እጃችሁ ይሰጣል
የሆነ ውስጣችሁ ደስተኛ ይሆናል። ለምንድነው ይቻለም ኮንትራት እንደሆነ ስታውቁ ማለት ነው። ግን መስገብገብ በቃ እንደዛ አድርገው የከሌን በቃ የከሌን አጭበርብሮ ማምጣትን ምን የሚመኘው የሀገር የዚህ ይቻለም ኮንትራት መሆኑን የረሳ እንግዲህ በሀብትም ሆነ በምድባችን ቅንጭራታችን ድፍን ይላል። አንዳንድ ጊዜ ማለት ሀብትም ሲበዛ ቅንጭራት ይደፍናልና በጣም ይገርመኛል። ምንም የሌለው ደሃ መስጠትን ያበዛል፣ ያለው ደግሞ ይጨብጣል። እና ፈጣሪ ሰጥቶ ከሰጪዎቹ ያድርገን። የሰውም ሀቅ እንድመጣብን የማንከጅል ሰዎች ያድርገን። 5 ሳንቲም ብኮን ያንን ነገር የሆነ ነገር ልትገዙም ሆነ የሆነ ነገር ገዝታችሁም ሆነ የሆነ ነገር ልትሰሩም ሆነ አስባችሁ እውቀትም ኑሯችሁ የሆነ ነገር መሸጥ ፈልጋችሁ ያንን ነገር ያን ሰው ከገዛ ይግዛ፣ ካልገዛ ሀቁን ተናግሩ። አሁን ላይ እኮ በጣም ከባድ ሆኗል። በጣም ጊዜው ከባድ የሆነበት ጊዜ የሰውን ብር በየት ላግኛት፣ የሰውን ብር በይች አባብዬ በቃ ላግኛት ነው እንጂ አረ ይሄ ነገር ሀቅ እኮ አይደለም፣ ይሄን ነገር ያልሰራሁትን ነገር ወዴኔ ሲመጣብኝ እንዴት ነው ብሎ ህሊና እኮ ያለው ሰው እኮ አሁን ላይ በጣም ጠፍቷል። የሚገርማችሁ ነገር ማለት ነውና በጣም እኔ ቁጭ ብዬ ሳስበው የሰው ሀቅ እንድትመጣ እንኳን 5 ሳንቲም ለምን 50 ሳንቲም አትሆንም ወደኔ ከሚመጣብኝ ወደዛ ሲሄዱ ራሱ ቢሸከም ዘንቡን ይሻላል ብዬ ነው የማስበው። ራሱ እዛው በቃ እኔ ጋር እንዲመጣብኝ አልፈልግም። ለምን ነው ህሊናችሁ ሙርታክ ሆኖ ትተኛላችሁ? እና ወዶችዬ ዛሬ የመጣሁበት ቪዲዮ ምን ልላችሁ ፈልጌ ነው፣ በቃ ባላችሁ ነገር ተጽናንታችሁ ፈጣሪ አሁን ላይ ያለንበት ማንኛችንም ስደት ላይ ያለን እህቶች አሁን ያለንበት ከበቂ በላይ ነው። ሰው ጤና ሆኖ እንኳን ራሱ ከሰው ቤት መስራቱ ጤና ሆኖ ራሱ መቆሙ ትልቅ ኒዕማ ነው። አንገት የሚያስደፋው የሚገርማችሁ ነገር ጤና ማጣት ነው። ከሰው በታይ አንገታችሁን ድፍት የሚያደርጋችሁ ድህነትም ተሰርቶ ነገ ትቀየራላችሁ። ነገ ተፍ ካላችሁ ሌላ ትልቅ ቦታ ትደርሳላችሁ። አንገታችሁን የሚያስደፋችሁ የሚያስተክዛችሁ ምንድነው? በሽታ ነው። ስለዚህ ሙሉ ጤና ስለሰጠንኛ ውዶችና እንቆች ጤነኛ ከሆነ አልহামዱሊላህ ብለን መንገዜን ፈጣራችን በየአመታችን ማመስገን አለብን እላችኋለሁ። መልካም የረመዳን ጾም ይሁንላችሁ። ላለመጥፋት እንግዲህ ዛሬ ብቅ ብያለሁ። ረመዳኑም እያለቀብን ነው። ጾመው ከሚጠቀሙት አጅራቸው በሰፊው ከሚመዘገብላቸው ባሮቹ ፈጣሪ ያድርገን። በቀጣይ እንግዲህ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።